እፎ ሃሎክሙ ሰላውያነ ክሬዋ እንዴት ናችሁ? የክሬዋ ቤተሰቦች ተከታታይ የግዕዝ ትምህርት የሚለቀቅበት ቻናል ላይ ነው ያላችሁት። የቻናላችን ቤተሰብ ያልሆናችሁ ቤተሰብ ሁኑ። ይህን ቪዲዮ ደግሞ ለብዙ ሰው እንዲዳረስ አድርጉልን። ዛሬ የምንማማረው ስለ መጠይቃውያን ቃላት ነው። መጠይቃውያን ቃላት ጥያቄ ለመጠየቅ የምንጠቀምባቸው ቃላት ናቸው። ጠየቀ የሚል ግስ እናገኛለን። ጠየቀ፣ ተረዳ ማለት ነው። መጠይቃውያን ቃላት ደግሞ ጥያቄ ለመጠየቅ የምንጠቀምባቸው ቃላት ናቸው። የመጀመሪያው መኑ ማለት ማን ሁ ማለት ነው። ማንነትን ለመጠየቅ የምንጠቀምበት መጠይቃዊ ቃል ነው። አይ ስንልም ማን ማለት ይሆናል። እለመኑ ስንል ደግሞ ለብዙ ይሆንና እነማን ማለት ይሆናል። ለምሳሌ መኑ ውእቱ ስምከ ብል ስምህ ማን ነው እያልኩኝ ነው። አይ እቲ ዛቲ ካልኩኝ ይቺ ማናት እያልኩኝ ነው። እለመኑ መጹ ካልኩኝ እነማን መጡ። እለመኑን ለብዙ ስለሆነ የምንጠቀመው ብዙ መሆናቸው ከንግግራችን ያስታውቃል። እለመኑ መጹ፣ እለመኑ ሆሩ ስንል እነማን ሄዱ፣ እነማን መጡ ማለት ይሆናል። መነ ሲሆን ደግሞ ማንን ይሆናል። ተሳቢ ይፈልጋል ማለት ነው። ማንን ብሎ ተሳቢ ይፈልጋል። መነ ተሐስስ ካልኩኝ ማንን ትፈልጋለህ፣ መነ ተሐስሲ ማንን ትፈልጊያለሽ እያልኩኝ ነው ማለት ነው። ስለዚህ መኑ ማለት ማንነትን ለመጠየቅ የምንጠቀምበት መጠይቃዊ ቃል ነው። መኑ ውእቱ ስመ አቡከ፣ የአባት ስም ማን ነው? ትምህርተ ኅቡዓት የሚባለው ከሰባቱ ኪዳናት የሚመደበው የጸሎት መጽሐፍ ላይ ዲያብሎስ ክርስቶስን ማን ነው እያለ በጣም ብዙ ጊዜ ሲጠይቅ እናየዋለን። መኑ ውእቱ ዝንቱ፣ መኑ ውእቱ ዝንቱ፣ መኑ ውእቱ ዝንቱ እያለ ብዙ ቦታ ሲጠይቅ እናየዋለን። እንዲሁም ደግሞ የሆሳዕና በዓል ላይ መኑ ውእቱ ዝንቱ ንጉሠ ስብሐት እያለ የምስጋና ንጉስ የሆነው ማን ነው እያለ ሲጠይቅ እንመለከተዋለን። እንዲሁም ደግሞ በአይ ስልጣን ትገብር ዘንተ ብለው አይሁድ ክርስቶስን ሲጠይቁት እንመለከታለን። ይህንን በማን ስልጣን ታደርጋለህ እያሉ ሲጠይቁት እንመለከታለን። ሁለተኛ መጠይቃዊ ቃል እፎ ነው። እፎ ሊሆን ይችላል። እፎ ማለት እንዴት ማለት ነው። እንዴት ማለት ነው። እፎ ሲሆን ደግሞ እንዴት ማለት ነው። ሁኔታን ለመጠየቅ የምንጠቀምበት ነው። ሃው ማለት ነው። እፎ አሎከ ብል እንዴት ነህ። እፎ አልከ እንዴት ዋልክ። እፎ አምሰይከ እንዴት አመሸ። እፎ እቲ እምከ እናትህ እንዴት ናት። እፎ እቱ አቡከ አባትህ እንዴት ነው እያልን ሁኔታን ለመጠየቅ እንጠቀምበታለን። እፎ እቱ ግብር፣ እፎ እቱ ህይወት እያልን ስራ እንዴት ነው፣ ህይወት እንዴት ነው እያልን እንጠይቅበታለን። እፎ ሲሆን እንዴት እፎ አግመረተከ ድንግል እንዴት ደከመችህ፣ እንዴት ቻለችህ። ስለዚህ ሁኔታን ለመግለጽ የምንጠቀምበት መጠይቃዊ ቃል ነው። ሶስተኛው ደግሞ ምንት ማለት ምን ማለት ነው። አይ ማለት ደግሞ ምንን ሊሆን ይችላል። ምንተ ካልኩኝ ደግሞ ምንን ብሎ ተሳቢ ያመጣል ማለት ነው። ምንታት ካልኩኝ ደግሞ ምኖች ብሎ የብዙ እንጠቀምበታለን። ምንት ውእቱ ዝንቱ ካልኩኝ ይህ ምንድን ነው እያልኩኝ ነው። ምንት ትገብር ካልኩኝ ምን ትሰራለህ እያልኩኝ ነው። ምንት በላዕከ ዮም ካልኩኝ ዛሬ ምን በላ። ምንት ሰተይከ ዮም ዛሬ ምን ጠጣ እያልኩኝ ነው። ምንተ ደግሞ ማንን። ምንተ ተሐስስ ማንን ትፈልጋለህ እያልኩኝ ነው። አይ ምን ማለት ይሆናል። አይ ልሳን ዘይክል ነቢበ የሚል አለ አይደለ? የማክሰኞ ውዳሴ ማርያም ላይ እሱ ላይ መናገር የሚቻለው ምን አንደበት ነው አይ ልሳን እያለ ሲናገር እንመለከተዋለን። ስለዚህ አይ ማለት ምን ማለትም ይሆናል። አራተኛው ደግሞ ማዕዜ ማለት መቼ ማለት ነው። ማዕዜ ሲሆን ደግሞ መቼ ድግግሞሽን ይነግረናል ማለት ነው። ይህን ማለት ነው ጊዜን የምንገልጽበት ነው። ማዕዜ ውእቱ ዘተወለድከ መቼ ነው የተወለድከው። ማዕዜ ውእቱ ዘመጻእከ መቼ ነው የመጣኸው። ማዕዜ ውእቱ ዘሆርከ መቼ ነው የሄድከው እያለን መቼትን መጠየቅ ስንፈልግ እንጠቀምበታለን። ማዕዜ ትመጽእ መቼ ትመጣለህ። ይህ ደግሞ ድግግሞሽ በሳምንት 2 ቀን ወይም 3 ቀን ይመጣል ማለት ነው። መቼ ትመጣለህ እያለን መጠየቅ እንችላለን። እስከ ማዕዜ ወይም እስከ ማዕዜኑ ሲሆን ደግሞ እስከ መቼ ማለት ነው። እስከ ማዕዜኑ እግዝእቴ ሀገረ ባዕድ ትሄልዊ፣ እስከ መቼ ድረስ እመቤቴ፣ እስከ መቼ ድረስ በባዕድ ሀገር ትኖሪያለሽ። እስከ መቼ የሚለውን ያመጣው እስከ ማዕዜኑ የሚለው ነው። ሀበ አይቴ ተሐውር፣ ወደ የት ትሄዳለህ። እማይቴ መጻእከ፣ ከየት ነው የመጣኸው ብዬ መግለጽ እችላለሁኝ። የምህላ ጸሎት ላይ አይቴ ውእቱ አምላኮሙ ከመ ይበሉነ አሕዛብ የሚል አለ አይደል? አሕዛብ አምላካቸው የት አለ የት ነው እንዳይሉ
ምህላችንን ጸሎታችንን ስማን እያለን ነው። ስለዚህ አይቴ ውእቱ አምላኩም አይቴ ይእቲ ትምክቶሙ ትምክታቸው የት ነች እንዳይሉ ጸሎታችንን ምህላችንን ስሚን እያልን ነው ማለት ነው። አይቴ ተወለድከ ካልኩኝ የት ተወለድክ ማለት ነው። አይቴ ተወለድኪ የት ተወለድሽ። ስለዚህ አይቴ ቦታን ለመግለጽ እንጠቀምበታለን። ሌላው ደግሞ እስፍንቱ ወይም ስፍን የምንለው ስንት ማለት ነው። ሃውመኒ ሃውማችስ ካውንቴብል እና አካውንቴብል ብሎ አይለይም። አጠቃላይ እስፍንቱ ብሎ ስንት ብሎ ነው የሚጠይቀው። እስፍንቱ ውእቱ እድሜከ እድሜሽ ስንት ነው። እስፍንቱ ውእቱ እድሜኪ እድሜሽ ስንት ነው እያልኩኝ ነው። እስፍንቱ ውእቶሙ አሃዊከ ወንድሞች ስንት ናቸው። እስፍንቱ ውእቶን አሃቲከ እህቶች ስንት ናቸው እያልኩኝ ነው ማለት ነው። ለዛሬ ስለ መጠይቃውያን ቃላት የነበረን ቪዲዮ ይህንን ይመስላል። ጥያቄ፣ ሀሳብ፣ አስተያየት ካላችሁ ኮመንት ላይ አስቀምጡልን። በቀጣይ ሌላ ቪዲዮ እስከምንገናኝ ድረስ ቸር ቆዩ።